ለምን ነበር የፈለከኝ? ሜላት ምን መሰለሽ፣ እኔና ሲሎና ኦርካ ግን ደህና ነህ? ፊትህ ጭር ብሏል። ደህና ነኝ። እሷ ስላለች መናገር ደብሮ ነው ወይ ትውጣልህ ነፃነት እንዲሰማ? አያስፈልግም ሜላት፣ ስሚ። እሺ ተናገር። እኔና ሲኖላ እነ ማዘር ሲመጡ ከእነሱ ጋር አስተዋውቅሻለሁ ባልከኝ ሀሳብ ከሆነ አልተስማማው። መቼ ነው ደግሞ እኔ እንደሱ ያልኩሽ? ቅድም ደውለክ ማዘር እመጣለሁ ስላለች እስክትሄድ ድረስ አብረሽኛል አልከኝም ነበር? እኔ እዚህ ምን አደርጋለሁ? እኔም አንቺም እዚህ ምንም አናደርግም። ባይሆን አንቺን የቤት ሰራተኛችን ናት ብሎ ያስተዋውቅሻል። እውነቱን ስለነገርሽኝ አመሰግናለሁ። ቆይ ምን መቼ ነው እነ ማዘር ይመጣሉ ብዬ ነበርኩሽ? ኦርካ ላታመልጠኝ አታሩጠኝ። ድጋሚ ከኔ ጋር መሆን አትችይም። ይሄን ነው። እኔም አልፈልግም። የራሴን ህይወት ጀምሬያለሁ። ታዲያ ለምንድን ነው የኔን ህይወት የምትበጠብጪው? ዋጋ መክፈል ስላለብን። እርግማን ነሽ፣ እርግማን። የሌለብኝ ቦታ የተገኘሁት እኔ ነኝ። ይሄ እነሱ ህይወት ነው። ያለ ቦታዬ ገብቼ እየተሰቃየሁ ያለሁት እኔ ነኝ። ይሄ ኑሮ የሜላት እንጂ የኔ አይደለም። ለነገሩ ለእሱ ያልታመነው ወንድ ለእኔ ይታመናል ብዬ መጠበቄ ነው ስታቱ። ሲኖላ እባክሽን በሩን ክፈችው። የዚችን ሴትዮ ወሬ ሰምተሽ እንደዚህ አትሁኝ። ሰራተኛ ሁኚ ልትለኝ ነው ክፈችልኝ የምትለኝ? የእሷን ወሬ ትሰሚያለሽ? እና የአንተን ውሸት እየሰማው እንድኖር ነው የምትፈልገው? ይኸውልሽ እኔ ስለ እኔና ስለ አንቺ ግንኙነት ልነግራት ነው የጠራኋት። በዛው እናንተ ስለምትመጣ እኔ ሰራተኛ እንደሆን ነው? ውይ ሲኖላ፣ እኔ እንደዚህ ማስብ ይመስልሻል? በቃ ልታታልለኝ አትሞክር። እኔ ለሜላት ምንም ነገር አልነገርኳትም። እና እሷ ከየት አመጣችሁ? አላቅም። መቼም አንቺ ነግረሻት ነው አትለኝማ? እኔ እንደዛ አላልኩሽ። እባክህ በቃ ከራሴ ጋር እንዳወራት ሆኑ። እሺ። ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ሲኖላ ድራማ ከች ብለናል ማለት ነው። ሲኖላ እንግዲህ አንዴ ፊት አታብዩ ማለት ነው። እዚህ ላይ አጭሩንና ሰው በሚወደን ልክ እኛ ወደን አፍቅረን አንቀርብም መጀመሪያ ማለት ነው። የወደደን ሰው ማራቅ፣ እኛም በስበብ መራቅ ነው የምንፈልገው። ወዲያልወደደን ወደሚጠላን እንደሙ ወደሚያራክሰን ቦታ ነው የምንሄደውና በጣም ነው ዋርካ የሚወድሽ ከምንም በላይ ማለት ነው። ምንም ብታደርጊው ያንቺን ደግነትና ያንቺን ክፉነት እንዲሰማ አይፈልግም። ያንቺን ክፉነት ማለት ነው። ምን አማርኞች የተሰባበሩ አማርኞች እየነገርሽው እነዛን የተሰባበሩ አማርኞች ጠግኖ ወደ መልካም ነገር ነው የሚያዞረው እሱ ማለት ነው። እና የዲቤ ቢሆን አናትሽን እያለ ነበር ጠባብሶ የሚለቅሽ። ስለዚህ አሁንም ወዲያ ፈቀረሽ እንጂ ወዲያ ላፈቀረሽ አትሄጂ። ያልታዘዘልሽን እንጂ ያልታዘዘልሽን አትከተይ። ስለዚህ ዋርካ ከምንም በላይ ነው የሚወድሽ። ሜላት ደግሞ እየመጣች በመካከላችሁ እየገባች እናንተን ለማበጣበጥና እናንተን ለማጣላት የምትሰራው ሴራ ነው ማለት ነው። በጣም ደስ የሚለው እዚህ ላይ አንደኛ ሜላትና ዲቤ አንድ ላይ ሊሆን ነው፣ በፍቅር ላይ እየከነፉ ነው ማለት ነው። ያው ለይቶም ባይወጣላቸውም ዛሬም እንደሰከሩ አስመስለው በአንድ ላይ ተኝተዋል ማለት ነው። አንድ ላይ አድረዋል ማለት ነው። ዛሬም ሁለተኛ ጊዜ ተደገመ ይሄ ነገር። ስለዚህ እሱም እንደ ቅናት መንፈስም ነካ እያደረገው ነው ዲቤን ማለት ነው። አንቺን እኮ እያለ እንትን እያላት ነው ማለት ነው። እሷም ዋርካ ጠራኝ ወደ ዋርካ ዘንድ ሊሄድ ነው እያለች ዲቤን በምጠይቅበት ሰዓት ምንድነው የሚልሽ? ምንድነው እሱ ጋር አትሄጂ? ቅናት ነው እንደ ምናምን እያለችም እሷ እየተናገረ ትገኛለች ማለት ነው። እንግዲህ እዚህ ላይ ዲቤና ሜላት አንድ ላይ እንደሚሆኑ አንድ ቤት እንደሚኖሩ ባለሙሉ ተስፋ ነን። ምክንያቱም እናንተ ሁለታችሁ ተስማማላችሁ ብለን እኛም ጥንዶች ሰርተንላችኋል ማለት ነው። ሜላትና እንትና ይቅርታ ሲኖላና ዋርካ አንድ ላይ እንደሚሆኑ እርግጠኛ ነን። ሲኖላ ታንከባከቢው፣ ዋርካ በጣም ነው የሚወድሽ። የሚወድን ሰው ማራቅ ልምዳችን ነውና የማይወድን ሰው መከተል ልምዳችን ነውና ስለዚህ የሚወድን እንጂ መከተል ያለብን የማይወድን መከተል የለብንም። ስለዚህ እሷ የምትልሽን አትስሚ፣ እሱ የሚልሽን ብቻ ስሚ። ምክንያቱም ፍቅር ከተባለ በመካከላቸው ሁለት ወይም ከዛ በላይ ሰው ማስገባት የለባችሁም። እናንተ ጥንዶች ብቻ ናችሁ መፍታት ያለባችሁና ስለዚህ
አንቺ እንድትረጂው እንፈልጋለን። ሲኖላዊ አሁን ቤተሰብም ሊመጣ ነው፣ የእሱ እናትና እህት ሊመጡ ነው ማለት ነው። ይህን በምታውቅበት ሰዓት ለሜላት ተደውሎ ተነግሯ ነበረ። ተደውሎ ሲነግር እሱ ደግሞ ያለውን ነገር ካልነገርከኝ ለሜላት ታሳውቂ እና ያንተ ማንነት የሜላት ማሳወቅ አለብህ፣ ምክንያቱም ሜላት ሁሉንም ማወቅ አለባት እያለ ሲኖላ በምትነግረው ሰዓትም ዋርካም እሷ በመካከላችን ከመጣይ በጣም ከባድ ጠብ ይፈጠራል። ምክንያቱም እኛን ለማለያየት ስለሆነ የምትፈልገው እኛን ታለያያለች፣ እኛን ታጣላለች። ስለዚህ ሜላት አይሆንም ቢላትም አይ እኔ ያልኩትማ ካልሰማ አይቻልም ብላ ግግም ማለች ማለት ነው ሲኖላ። እነዛ በምታደርግበት ሰዓትም ሜላትም ደውሎ በሚጠይቅባት ሰዓትም ሰላም ነው ብላ ወደ ነገሯ ነው እንግዲህ የቀጠለችው ማለት ነው። እንኳን ጠርቷት አይደለም ሳይጠራትም የምታተኖቱ ልጅ ናትና ከዛ እንደዛ ብሎ በሚነግርባት ሰዓትም ዋርክዬ ምንድነው ፊት ምናምን እያለች ነፃነት እንድታገኝ እሷን እናስወጣት እንዴ እሷን እናስወጥተን ባንዴ እናውራ እንዴ ምናምን ስትል አይ አያስፈልግም እሷ ጋር ነው መሆን ያለብህ እኔና ሲኖላ ብሎ በሚጀምርባት ሰዓትም ሲኖላ ትልና ታጠፋለች። አሃ ቤተሰቦች እኮ እነማዘር እንደሚመጡ እርግጠኛ ነኝ። ስለዚህ እነማዘር ነግረውኛል፣ ምክንያቱም ያለውን ነገር አሳውቀውኛል እንደሚመጡ። ሁለታችንም አንድ ላይ መገኘት ስለሌለብን እሷን እንደ ቤት ሰራተኛ አድርገን እናስታውቃታለን ማለት ነው እያለች ሜላት ስትል አንቺ በህይወቴ የለሽም ውጭልኝ፣ ስለዚህ አንቺ አታስፈልግኝም ብሎ ነገራት ማለት ነው። ዋርካ በሚነግርባት ሰዓትም አልተረዳችውም። ሲኖላም እዚህ ላይ አልተረዳችውም ማለት ነው ዋርካን። እሷ ነገር እንደምትጠነስስ ነገር እንደምታጠፋ እያወቀች እሷን ግን በመካከሏ ታስገባለች ማለት ነው። እንደዛ ብላ በምትነግርበት ሰዓት እኔም ሰራተኛ ነኝ እንዴ እንኳን እውነቱን ነገርሽኝ፣ ደውለህ ነገርከኝ እነማዘር እንዲመጡ አድር እንዲያስመስላ ያወራችው ማለት ነው። እንኳን ነገርሽ ብላ ተነስታ ወደ ክላሷ ገብታ ብቻውን ማውራት ጀመረች። ሲኖላ በምታወራበት ሰዓትም ይህ የኔ አልተሰጠኝም የሜላት ነው፣ ሜላት ብቻና ብቻ ነው መውደድና ማፍቀር ያለባትም፣ ምክንያቱም ይሄ የኔ አይደለም፣ በሰው ኑሮ ውስጥ ገብቼ መበጥበጥ አልፈልግም፣ በቃ የራሴን አማራጭ መያዝ አለብኝ፣ የእሷ ያልታመነ ወንድ እንዴት ለእኔስ ይታመነኛል እያለች ያዙ ይልቀቁኝ ትላለች ማለት ነው ሲኖላ። ግን ይሄን የምትልበት ነገር አንደኛ ራሷ ከሲኖላ ጥፋት ነው ማለት ነው። ምክንያቱም በመካከሏ ታስገባለች። ካስገባች በኋላ መልሼ አይከ አልከዳህም በቃ እውነተኛ ፍቅር አስመስሎ ትታጫውት ትቆይና መልሳ ትገለበጣለች። ስለዚህ ፊት አትበይ ማለት ነው። ፍቅርሽን ተቀብለሽ አርፈሽ ተቀመጪ። ስለዚህ ሲኖላን እንትና ዋርካን ተንከባከቢው ማለት ነው ሲኖላ። ምክንያቱም በፊት ነግሮሻል፣ በውሸት የተገነባ ፍቅር ምንም አይደለም ብሎሻል። ሲቀጥል ደግሞ በፊት እንደተጎዳ ነግሮሻል፣ በሌላ ፍቅር እንደተጎዳ። አሁን ደግሞ ሁለተኛ አንቺ እንድትጎጂ ወይም ደግሞ እንድትይ አይፈቀድሽም ማለት ነው። ስለዚህ የእሱ ብቻና ብቻ ነሽ። እሱ ቤተሰብ ለማስታወቅ ሲል ልመጣለሁ እያለች ማዘርም ደውላላት ነበረ ለሲኖላ። ለዋርካ ስደውልለት ዋርካም ስልኩን አልያዘውም ነበረ። ሲኖላ አንስታ ስታወራቸው በጣም ነው ደስ ያለኝ እያለች ማዘርም እንመጣለን፣ አሁን በቅርብ እንመጣለን፣ እንታወቃለን፣ ቶሎ ብላችሁ ጋብቻችሁን አድርጉ እያለች ያው መቼም የቤተሰብ ነገር እኛን የሚጠብቁት የኛ ደስታ፣ የኛ ፍቅር፣ የኛ ሰላምን፣ የኛ ደግሞ ቁም ነገር ደረጃ ላይ እንድንደርስላቸው ነውና እነሱም እንደዛ እያሉ ይነግሯታል ማለት ነው። እንግዲህ ዋርካስ ምን አለች ምናምን በሚላት ሰዓት እንደዛ አሉ ምኮነ ማዘረሩ ይፈርቻለሁ ምናምን እያለች እሷም ትነግረዋለች። ምንም ያስፈራ የለም ምናምን ብሎ እሱ ማጽናናት ማለት ነው። ሲኖላ ይወድሻል፣ ተከታይ ፍቅርሽን ሜላት ሞጣ በይ ከነሱ መካከል ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ይሁንላችሁ።